ሰላም ፋሚሊስ ዛሬ ከመሽከርከር ለምን ወደ መብረር ከፍ አንል። በዛሬው ቪዲዮአችን የምናየው መኪና እንዲሁም ደግሞ ሰው ይዞ መብረር የሚችል ድሮንም ያካተተ መኪና ነው። ከመሬት እስከ 1000 ሜትር ድረስ ከፍ ብላችሁ እየተዝናናችሁ ቪው ማየት ከፈለጋችሁ ወይም ደግሞ በጣም ትራፊክ ተጨናንቆ መሄድ ካልቻላችሁ ከኋላ የተጨነውን ድሮን በመውጣት በሰዓት 130 ኪሎ ሜትር እየከነፋችሁ መድረስ ያለባችሁ ቦታ በጊዜ የምትደርሱበት የቴክኖሎጂ ጊዜ ላይ ደርሰናል። ስለዚህ ቴክኖሎጂ ነው ዛሬ የምናወራው። በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ወደ ቪዲዮ ነው። ኤክስፔንግ እንግዲህ መሰረቱን በቻይና ያደረገ በፈረንጆቹ በ2014 ዓ.ም የተመሰረተ የመኪና አምራች ድርጅት ነው። ከሚያመርታቸው መኪኖች ሀገራችን ኢትዮጵያን ጨምሮ በብዙ ሀገሮች ታዋቂ የሆነ ካምፓኒ ነው። በጣም ኮምፎርታብልና የሚያምር ዲዛይን ያላቸው መኪኖችን በማምረት ነው የሚታወቀው ይሄ ድርጅት። ለምሳሌ ያህል እንደ ኤክስፔንግ P7 P5 አይነት የመሳሰሉ ኤስዩቪ እና ሴዳን መኪኖችን በማምረት ነው የሚታወቀው ይሄ ድርጅት። በዚሁ በኤክስፔንግ ሞተር ካምፓኒ ስር ኤክስፔንግ ኤርዌት በሚል ፍላይንግ ካሮችን ወይም ደግሞ እንደ ድሮን መሰል ሰውን ይዘው የሚንቀሳቀሱ በራሪ ሄሊኮፕተርን በላቸው ድሮን እያመረተ ይገኛል። ፎከስ የምናደርገው ፍላይንግ ካሮቹ ላይ ነው። እንግዲህ ይህ ፍላይንግ ካር ጥቅሙ ምንድነው ብለን ካሰብን አንደኛው ለኢመርጀንሲ አገልግሎት ምናልባት ለጤና ሊሆን ይችላል። ማለት አምቡላንሶች መድረስ የማይችሉበት ሁኔታ ሲገጥም እነሱ ፈጥነው ምናልባት በሽተኛ ቤት ውስጥ የታመመ ሰው ቢኖር ወደ ሆስፒታል ይዞ ለመሄድ መንገድ ቢዘጋ የማይመች ሁኔታ ቢኖር ከአንዳንድ አስነስቶ በዚህ ድሮን አማካኝነት ከቤት ወደ ሆስፒታል ይዞ ይሄዳል ማለት ነው። ሌላኛው ለቱሪዝም ነው። አየር ላይ ሆኖ የመጎብኘት ነገር ከተሞችን ሊሆን ይችላል። የተለያዩ የቱሪስት መዳረሻ የሆኑ ቦታዎችን አየር ላይ ሆኖ መጎብኘት ሲያስፈልግ እንደምታውቁት ከፍታ ላይ ሆኖ ታይ ሞር የተለየ ፊሊንግ የተለየ ስሜት ይኖረዋልና አንደኛው በቱሪዝሙ ሰርቪስ ለመስጠት ነው። ሌላኛው እንደ ኖርማል መኪኖች እንደሚንቀሳቀሱት እንደ ኖርማል ትራንስፖርት በዛ ሌቭል ነው አገልግሎት ለመስጠት የተነሱት። ምክንያቱም እንደ ሄሊኮፕተር ወይ እንደ አውሮፕላን በጣም በትልቅ ጫማ ርቀት አይደለም የሚበሩት እነዚህ መኪኖች። በጣም ከፍተኛ ከፍ ሲል 1000 ሜትር ወይም ደግሞ 1 ኪሎ ሜትር ነው። ያነውም ስቴብል የሆነ ፍላይት አይደለም የሚያደርጉት። እንደዛ ከሆነ ለዚህ ድሮን አሪፍ የተባለው አቲቲዩድ እስከ 400 ሜትር ድረስ በደንብ አሪፍ ፐርፎርም ማድረግ ትችላለች። ለዚህ ፍላይንግ ካር ፐርፐዝ አንዱ ደግሞ ከቤት ወጥቶ እየነዳ በሚሄድበት ሰዓት ትራፊክ ጃም በሚያጋጥምበት ሰዓት ወይም በጣም የተጨናነቀ ትራፊክ በሚኖርበት ሰዓት ይሄንን መኪና የተመቻቸ ቦታ ላይ አቁሞ ሊሆን ይችላል ወይ ቤቱም ሊሆን ይችላል ላይ ቀድሞ ትራፊክ እንደተጨናነቀ ካወቀ ፍላይንግ ካር በማውጣት ከመኪናው ኋላ ነው የሚወጣው። እንደ ቪዲዮ ላይ እንደምታዩት መኪናው ጀስት እንደ ትራንስፖርት ለድሮና እንደ ትራንስፖርት ወይም ከቦታ ቦታ ለመንቀሳቀሻ መኪናው ስትሆን ደግሞ ቻርጅ እንዲያደርግ ብቻ ነው የሚጠቀሙበት። ስለ መኪናው ስናወራ ስለዚህ መኪና ምንም የተባለ ነገር የለም። ከ1000 ኪሎ ሜትር በላይ ይሄዳል ነው እንግዲህ እየተባለ ያለው። ሚስጥራዊ ነው። ስለ መኪናው ስፔሲፊኬሽን ምንም ካምፓኒው ምንም ያለው ነገር የለም። እንደምታዩት ባለ 6 ጎማ ለየት ያለ ከመኪናው ዲታች አድርጋ ስትወጣ እንደዚሁም ደግሞ ሪኮኔክት ስታደርግም ስሙዝ የሆነ ነገር ነው ያለው። ይሄም የሆነበት ምክንያት መኪናው የሚጠቀመው ኤር ሰስፔንሽን ሲስተም ነው። ወደፊት ምናልባት በጣም ወደፊት ስላችሁ በጣም ሩቅ የሚሆን አይደለም። እነሱ እንዳሉት እንደው በ2026 በጣም በብዛት ወደ ገበያ እንደሚገቡ ለሽያጭ እንደሚያቀርቡ ነው ዜናዎቻቸው ላይ የተናገሩ። በጣም በቅርብ የአየር ትራንስፖርት በጣም የተለመደ ይሆናል ማለት ነው። በጣም በአጭር አቲቲዩድ የሚንቀሳቀሱ ፍላይንግ ካሮች በጣም በብዛት የምናይበት ጊዜ ሩቅ ይሆናል ብዬ አላስብም። ስፔሲፊኬሽናቸውን ደግሞ ስናይ እቺ ፍላይንግ ካር ሞዴሏ መጀመሪያ ላይ X1 የተባለ ሞዴል ሰርተዋል። አንድ ሰው ብቻ ይዛ ነበር የምትንቀሳቀሰው። ዘን X2 ሁለት ሰው ይዞ ይንቀሳቀሳል። X3 ደግሞ በመኪና የሚንቀሳቀሰው ማለት ነው። ስቲል ሁለት ሰው ነው የሚይዘው። ነገር ግን አፕዴት እያደረጉት ነው። እስከ 4 ሰው ድረስ መያዝ እንዲችል አድርገው የሰሩበት ያሉት ሁኔታ ነው ያለው። አየር ላይ ያላት ፍጥነት 130 ኪሎ ሜትር በሰዓት መፍጠን ትችላለች። ነገር ግን ከረንትሊ ባላቸው ስታተስ ረጅም ኪሎ ሜትር መጓዝ አይችሉም። ምናልባት ማክሲመም ከ30 እስከ 40 ኪሎ ሜትር በአንድ ፉል ቻርጅ ቢጓዙ ነው። ምክንያቱም እንደምታውቁት ከባዱ ነገር ኤሌክትሪክ መኪና ላይም ሊሆን ይችላል ማንኛውም በባትሪ የሚሰራ ነገር ላይ ባትሪው በጣም ክብደት አለው። ወደ ፍላይንግ ካር ስንመጣ ደግሞ ዋናውና ትልቁ ነገር ክብደታቸውን ማቅለልና መቀነስ ነው። ምንም እንኳን ሃየር የሆነ የባትሪ ደንሲቲ ያለው ባትሪ ፓክ ብትጠቀም ምቺ ፍላይንግ ካር ስቲል ግን የባትሪው ክብደቱ በጣም ሃየር ነው። ያ ማለት በጣም ኤክስተንድድ የሆነ ሬንጅ እንዲኖራት ለማድረግ በጣም ከባድ ነው። ስለዚህ በዚህ ምክንያት በጣም ረጅም ኪሎ ሜትርን ለመጓዝ በጣም ትቸገራለች። አሁን ባለበት ስታተስ ግን ስቲል እየሰሩበትና እያሻሻሉት ያለበት ሁኔታ ነው ያለው። ከአንድ ቦታ ወደ አንድ ቦታ እስከ 40 ኪሎ ሜትር ድረስ መሄድ ትችላለች። ሶቺ ፍላይንግ ካር 8 ሞተሮች እና 8 ብሌዶች አሏት። ዘን 4 ባትሪ ፓኮች አሏት። ያ ማለት አንድ ባትሪ ፓክ ለሁለት ሞተር፣ አንድ ባትሪ ፓክ ለሁለት ሞተር ማለት ነው። አንዱ ሞተር ፌል ቢያደርግ አንዱ ሞተር ፌል ቢያደርግ ባንዱ እንደዚህ ኮምፐንሴት አድርጋ ጀስት የሴፍቲዋን ኢምፕሩቭ ታደርጋለች ወይም ደግሞ በዛ ፍላይንግ ካር የሚሄድን ሰው ሞር ኮንፊደንት ያደርጋል ማለት ነው።
በተጨማሪም ምናልባት አየር ላይ ሙሉ በሙሉ ፓወሯን ሉዝ ብታደርግ ፓራሹቶች አሏት። በዚህ ፓራሹት አማካኝነት ምንም አክሲደንት ሳይከሰት የሆነ ስሙዝ የሆነ ላንዲንግ እንዲኖር ወይም ደግሞ በሰላም እንድታርፍ ያደርጋል ማለት ነው በእነዚህ ፓራሹቶች አማካኝነት። ሌላው ድሮኗ ድራይቪንግ ሲስተሟ ሁለት አይነት መንገድ ነው። መቆጣጠሪያ ጆይስቲኮች አሉ። በዛ አማካኝነት ራሳችሁ ኮንትሮል ማድረግ ትችላላችሁ፣ ፍላይ ማድረግ ትችላላችሁ። አስፈላጊ ሆኖ ከተገኘ ደግሞ ኦቶ ፓይለት አላት። ራሷን በራሷ የምትበርበትም አለ። ስለዚህ ፍላይንግ ካር ያለው ነገር ይሄ ነው። በሰፊው ደግሞ በደንብ ወደ ገበያ ሲገቡ ቪዲዮ የምንሰራበት ይሆናል ማለት ነው። ዋጋው ድሮኑም መኪናውም አንድ ላይ ማለት ነው $250,000 ጀምሮ ነው ወደ ገበያ የሚቀርበው። ወደኛ ስንመታው ደግሞ ከ32,500,000 ጀምሮ ማለት ነው፣ ታክስን ሳይጨምር ከታክስ በፊት። የዛሬው ቪዲዮአችን ይሄንን ይመስል ነበር። በኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።